መልካምነት ካሰብክ ጉዞዎች እንዲሁ በቀኝ እንዲሁ በግራ የተምታቱ ይመስላሉ፣ ነገር ግን አይደሉም። እግዚአብሔር ይመስገን የተምታቱ ሳይሆን በቀጥተኛ ጉዞ ብቻ ነው እየሄድክ ያለው። አትሳሳት። ስለዚህ መንገድን የሚመራ አንድ አምላክ እስካለ ድረስ ጉዞ ምንም ይሁን ምንም መነሻን ብቻ አስብ እንጂ የሚደርስበትን እሱ ቸሩ መድኃኒዓለም ያውቃል። ሰዎች ከመነሻቸው ይልቅ ለመዳረሻቸው ይጨናነቃሉ። ስለዚህ እናንተ መጨናነቅ ያለባችሁት ለተነሳችሁበት መነሻው እንጂ ለምትሄዱበት መዳረሻ አትጨናነቁ። መነሻችሁ ምናልባት ችግር ያለበት ከሆነ መዳረሻችሁም እንደዛ ሊሆን ስለሚችል መዳረሻዎቹን የሚያስተካክለውን የሚወስኑ ዛሬ ላይ የተነሳችሁበት መነሻችሁ ነው። መነሻችሁ መልካም ከሆነ መዳረሻ ምንም አይሻማም፣ ማንም አያወላግድም።